ሻሎም ሻሎም በጌታ የተወደዳችሁ የእግዚአብሔር ቤተሰቦች ሰላምታዬ በያላችሁበት ቦታ ይድረሳችሁ። ወንድማችሁ ነብይ መስፍን መኮንን ነኝ ከመለኮታዊ ጉብኝት ዓለም አቀፍ ቤተክርስቲያን። ዛሬ ደግሞ እንደገና ለታመሙ ሰዎች ለመጸለይ ወደ ፊት ለፊታችሁ መጥቻለሁ። ምናልባት በልዩ ልዩ ደዌና ህመም ውስጥ ያላችሁ ወንድሞችና እህቶች በየትኛውም የዓለም ክፍል የምትኖሩ አብራችሁኝ እንድትጸልዩ በጌታ ፍቅር ልጋብዛችሁ ወዳለሁ። እንደዚሁም ደግሞ የታመመ ሰው በቤተሰባችሁ ውስጥ በዘመድ በጓደኛ እንደዚህ የታመመ ሰው ያላችሁ ሰዎች አብረውኝ እንዲጸልዩ እንድታደርጉ በጌታ ፍቅር ላሳስባችሁ ወዳለሁ። ክብር ለኢየሱስ ይሁን። አምናለሁ በዚህ ጸሎት ውስጥ እግዚአብሔር አልፎ የብዙዎችን ደዌ የብዙዎችን ህመም የብዙዎችን በሽታ እንደሚፈውስ ጤንነትን ለብዙዎች እንደሚመልስ በጌታ በኢየሱስ ክርስቶስ ስም አምናለሁኝ። እግዚአብሔር አምላክ የተባረከ ይሁን። መጽሐፍ ቅዱስ የእግዚአብሔር ቃል በሐዋርያት ሥራ ምዕራፍ 3 ላይ ሄዳችሁ ስታነቡ 40 ዓመት የሚበልጠው ከእናቱ ማህፀን ጀምሮ አንካሳ ወይንም ሽባ የነበረ አንድ ሰው እንደነበረ በዚህ ክፍል ላይ መጽሐፍ ቅዱስ ይናገራል። ይህንን ሰው ሰዎች ተሸክመው መልካም በሚሏት መቅደስ ደጅ መመላለሻ ላይ እያመጡ ያስቀምጡት እንደነበረ መጽሐፍ ቅዱስ ይናገራል። አንድ ቀን ግን እንደዚህ ሆነ። ጴጥሮስና ዮሐንስ ሃሌሉያ በጸሎት ጊዜ በ9 ሰዓት ወደ ቤተ መቅደስ ሲወጡ ይህንን ሰው አገኙት ይላል። ኢየሱስ ጌታ ነው። ጴጥሮስ እንደዚህ አለው፣ ወደኔ ትኩር ብለህ ተመልከት አለው። ከነርሱ አንዳችን እንዲቀበል ሲጠብቅ ሳለ ወደ እነርሱ ተመለከተ ይላል። ጴጥሮስ እንደዚህ አለ፣ ብርና ወርቅ የለኝም፣ ይህንን ያለኝን ግን እሰጥሃለሁ። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው ይላል። እጁን ይዞ አስነሳው። በዚያም ሰዓት ሃሌሉያ ቁርጭምጭሚቱ ጸና፣ ወደ ላይም ዘሎ ቆመ፣ መመላለስ ጀመረ ይላል። ክብር ለኢየሱስ ይሁን። ማይንድ ዩ the first time በ40 ዓመት ውስጥ የመጀመሪያ ቀን ነው ይሄ ሰውዬ የተንቀሳቀሰው። ያን ቀን ዘለለ፣ ተመላለሰ፣ በቃ ተፈውሶ ቀረ። ክብር ለኢየሱስ ይሁን። አምናለሁ አሁን በምንጸልየው ጸሎት ውስጥ ሃሌሉያ የከረመ በሽታ የከረመ ደዌ የከረመ ህመም እግዚአብሔር ከላያችሁ ላይ እንደሚያነሳ አምናለሁ። ሁሉም በሽታ በእግዚአብሔር ፊት ትንሽ ነው። የተኛውም ትልቅ የተኛውም አስቸጋሪ የሚባል በሽታ በእግዚአብሔር ፊት የለም። ምናልባት እናንተ ጋር ያለው ደዌ ህመም ሐኪሞች ከባድ ነው ያሉት በሕክምና እንኳን የማይቻል ሊሆን ይችላል። ይሄንን ግን በእናንተ ላይ ላውጅ ይፈልጋለሁ። ኢየሱስ ክርስቶስ ያድናል። ክብር ለኢየሱስ ይሁን። አብረን እንጸልያለን። እግዚአብሔር አሁን በኢየሱስ ክርስቶስም ይፈውሳችኋል። አባቶች ጸልያለሁ። በዚህ ሰዓት ከኔ ጋር አብረው እየጸለዩ ላሉ ወንድሞቼና እህቶቼ በልዩ ልዩ ደዌና ህመም ውስጥ ላሉ ሁሉ በዚህ ሰዓት ጸልያለሁ። በጌታ በኢየሱስ ክርስቶስ እጅህ እንዲዳሳቸው። ሃሌሉያ። ብርና ወርቅ የለኝም፣ ይህን ያለኝን ግን እሰጥሃለሁ። በጌታ በኢየሱስ ክርስቶስ ስም ተነሳና ተመላለስ ባሉት ጊዜ ሃሌሉያ ኢየሱስ የሚለው ስም የዚህን ሰው ሽባነት እንደፈወሰ ዛሬ በኢየሱስ ክርስቶስ ስም ይህንን ስም ጠርቼ እጸልያለሁ። በጌታ በኢየሱስ ክርስቶስ ስም በዚህ ሰዓት የብዙዎች ደዌና ህመም በኢየሱስ ክርስቶስም ከላያቸው ላይ እንዲነሳ በጌታ በኢየሱስ ክርስቶስም ፈውሳቸውን እንዲቀበሉ በጌታ በኢየሱስ ክርስቶስም ጸልያለሁ። የበሽታ ኃይል በጌታ በኢየሱስ ክርስቶስም አሁን የተሰበረ ይሁን። የደዌ ጉልበት በኢየሱስ ክርስቶስም አሁን የተሰበረ ይሁን። በሽታን እነቅላለሁ፣ ደዌን እነቅላለሁ በኢየሱስ ክርስቶስ አሁን ከላያቸው ላይ በጌታ በኢየሱስ ክርስቶስም የተነቀለ ይሁን። አባቶች ስለሰማኝ ተባረክ። ክብር ላንተ ብቻ ይሁን። ስለሆነው ስለሚሆነው ነገር ሁሉ እጅግ አድርጌ አመሰግንሃለሁ በጌታዬ በኢየሱስ ክርስቶስ ስም አሜን። አምናለሁ በዚህ ሰዓት አብረን እየጸለይን ባለንበት በዚህ ጸሎት ውስጥ ሃሌሉያ ትፈወሱም ዘንድ አንዱ ለሌላው ይጸልይ፣ የእምነትም ጸሎት ድውዩን ያድናል ተብሎ በእግዚአብሔር ቃል እንደተጻፈ አምኜ ጸልያለሁኝና በጌታ በኢየሱስ ክርስቶስ አሁን በእናንተ ላይ የእግዚአብሔር የፈውስ ኃይል አልፏል። ስለዚህ አውጃለሁ በኢየሱስ ክርስቶስ ተነሳና ተመላለስ። አንተ ወንድሜ በኢየሱስ
የእግዚአብሔር ኃይል በአንተ ላይ አልፈዋል። በጌታ በኢየሱስ ስም ተነሳና ተመላለስ። ደዌ በኢየሱስ ስም ካንተ ላይ ተነቀለ ይሁን። አንቺ እህቴ በጌታ በኢየሱስ ክርስቶስ ስም የእግዚአብሔር የፈውስ ኃይል በአንቺ ላይ መጥቷል። በጌታ በኢየሱስ ክርስቶስ ስም ተነሺና ተመላለሽ። በኢየሱስ ክርስቶስ ስም የሚፈውስ የእግዚአብሔር የማዳን ኃይል በእናንተ ላይ አለ። በኢየሱስ ክርስቶስ ስም መፈወሳችሁን አውጃለሁ። እግዚአብሔር አምላክ ካላችሁበት የበሽተኛ አልጋ ላይ ካላችሁበት የበሽታ ወንበር ላይ በኢየሱስ ክርስቶስ ስም በኃይሉ ጉልበት ነጥቆ በኢየሱስ ክርስቶስ ስም በዚህ ሰዓት ያነሳችኋል። በኢየሱስ ክርስቶስ ስም መፈወሳችሁን አውጃለሁ። ኢየሱስ ክርስቶስ ያድናል። ሃሌሉያ! ኢየሱስ ጌታ ነው። አምናለሁ። በዚህ ሰዓት አብራችሁኝ በእምነት ልጸልያችሁ ወንድሞቼ እህቶቼ፣ እንደ እግዚአብሔር ሰው በእናንተ ላይ አውጃለሁ። በጌታ በኢየሱስ ክርስቶስ ስም የእግዚአብሔር የማዳን ኃይል በእናንተ ላይ ተገልጧልና ፈውሳችሁን ተቀብላችኋል። አሁን በእምነት መንቀሳቀስ መጀመር ትችላላችሁ። አሁን በእምነት የሚያማችሁን ቦታ ቼክ ማድረግ ትችላላችሁ። መፈወሷን በሰውነቷ አወቀች ተብሎ በእግዚአብሔር ቃል እንደተጻፈ አሁን በዚህ ሰዓት ፈውሳችሁን በኢየሱስ ስም መቀበል፣ ጤንነታችሁን መቀበል በጌታ በኢየሱስ ክርስቶስ ስም ይሁንላችሁ። በጌታ በኢየሱስ ክርስቶስ ስም ጤንነታችሁ ይመለስ። እጅግ በጣም ወዳችኋለሁ። ሻሎም